እሺ እንዴት ናችሁ? ኢንትሮዳክሽን ፓርቱን እንይ እስኪ። ከባለፈው የቀጠለው ቪዲዮ የ11ኛ ክፍል ዩኒት 3 ዲስክራይብ ዘ ፊዚካል ስቴት ኦፍ ማተር ነው የመጀመሪያው ኦብጀክቲቭ። ሁለተኛው ደግሞ ጊቭ ኤግዛምፕል ፎር ኢች ስሪ ፊዚካል ስቴት ኦፍ ማተር ነው። ኮምፔር ኤንድ ኮንትራስት ዘ ስሪ ፊዚካል ስቴት ኦፍ ማተር። እነዚህን ስሪ ፊዚካል ስቴት ኦፍ ማተር የሚባሉት ሶሊድ፣ ሊኩዊድ ኤንድ ጋስ እንደሆኑ ይታወቃል ማለት ነው። ስለዚህ በዚህ መሰረት ባለፈው እቺን አክቲቪቲ ለመስራት ሞክሮናል። ዛሬ ደግሞ ቀጥታ ወደ ዋናው ሀሳብ እንገባለን ማለት ነው። From your previous lesson you will remember that all objects around us are called matter. በአካባቢያችን የሚገኙ ነገሮች በሙሉ ማተር እንደሚባሉ ታውቃላችሁ ነው የሚለው። ማተርን ዲፋይን ስናደርግ ምን ብለን ነው ዲፋይን የምናደርገው? ማተር ኢዝ ዲፋይንድ አስ ኤኒቲንግ ኦኩፓይ ስፔስ፣ ቦታ ሊይዝ የሚችል ነገር፣ ኤንድ ሃቪንግ ማስ ያለው ነገር። ማስ ማለት ክብደት ማለት አይደለም። ማስ ማለት መጠነ ቁስ እንደማለት ነው በአማርኛ ስትተረጉሙት። ማስ ኢዝ ኤ ፋንዳሜንታል ፊዚካል ኳንቲቲ። እሱን የያዘው ምን ይባላል? ማተር ይባላል ማለት ነው። anything occupy space and having a mass is called matter, which is the material of the universe. ስለዚህ የዩኒቨርስ ማቴሪያል ነው ማለት ነው። it exists in three common state. አሁን አንድ ማተር የትኛውም ማተር በሶስት ስቴቶች ይገኛል። የመጀመሪያው ምንድነው? ጋሽየስ ስቴት ሲሆን ወይም ጋስ ስቴት ሲሆን፣ ሁለተኛው ሊኩዊድ ስቴት ነው፣ ሶስተኛው ሶሊድ ስቴት ነው ማለት ነው። አሁን በተለምዶ እኛ ወይም ደግሞ ዝም ብለን አካባቢያችን ላይ ስናይ ውሃ ብቻ ይመስለናል በሊኩዊድ በጋዝ እና በሶሊድ ስቴት የሚገኘው። ግን የትኛውም ማተር የተባለ ነገር በሙሉ በእነዚህ በሶስቱ ስቴት ይገኛሉ። ምናቸውን መቀየር ነው ዋናው፣ ኮንዲሽናቸውን መቀየር ነው ማለት ነው። ፎር ኤግዛምፕል the water that we use in our daily life can exist in three physical state of matter. አሁን ይሄ ወተር የምንለው አሁን እንደነገርኳችሁ አንዱ ማተር ነው። ስለዚህ ይሄ ወተር የራሱ የሆነ ቦታ ይዛል፣ የራሱ የሆነ ማስ አለው። ስለዚህ በዚህ መሰረት ይሄ ወተር በሶስቱም ስቴቶች ይገኛል ማለት ነው። ዘ ስሪ ፊዚካል ስቴት ኦፍ ወተርን ስናይ ስቲም የሚባለውን ታውቃላችሁ። ስቲም ማለት ያው ወተር ቫፐር ወይም ደግሞ ጋሽየስ ስቴት ኦፍ ወተር። ያ ማለት ወተር ወይም ደግሞ ውሃ በጋስ ፎርም ከተገኘ ወይም በጋሽየስ ፎርም ከተገኘ ምን ይባላል? ስቲም ይባላል ወይም ደግሞ ወተር ቫፐር ይባላል ማለት ነው። ይሄ በተለምዶ በተለያዩ እንትኖች ላይ ስቲም ብለን የምንጠራው ነገር፣ እኛ በተለምዶ ለሰውነታችን የምንጠቀመው ስቲም ብለን የምንጠቀመው ነገር በአጭሩ ወተርን በከፍተኛ የሆነ ቴምፕሬቸር ምን በማድረግ ከፍተኛ የሆነ ቴምፕሬቸር በመስጠት ምን እንዲል ማድረግ ነው? ቫፐር እንዲፈጥር ማድረግ ወይም ደግሞ የሆነ ፓርቲክሎቹ ኢንተርሞሌኩላር ፎርስ ኦፍ አትራክሽናቸው ምን እንዲሰበር በማድረግ ምን ማድረግ ነው? ስቲም እንዲፈጥር ማድረግ ነው ማለት ነው። ስለዚህ ልክ የምንጠቀመው አሁን ስቲም እንግባ ተብሎ እንደሚካሄደው ያ ስቲም የተባለበት ምክንያት በከፍተኛ ሙቀት ወተርን ምን ማድረግ ነው? መስበር ማለት ነው። በወተር ሞለኪውሎች መካከል ያለውን ኢንተርሞሌኩላር ፎርስ ኦፍ አትራክሽን ስንሰብረው ወተር ራሱ ይሆንና ግን ምን ይሆናል? ጋሽየስ ፎርም ይሆናል ወይም በጋስ ፎርም ይሆናል ማለት ነው። ሌላው ወተር ነው። ወተር ራሱ በሊኩዊድ ፎርም ሲሆን ደግሞ ምን ይባላል? ወተር ራሱ በሊኩዊድ ፎርም ወተር ይባላል። ሌላው አይስ ወይም ደግሞ በረዶ ወተርን በጠጣር ፎርም አገኘ ነው ማለት አይስ እንለዋለን ማለት ነው። ወተር ካን ኤግዚስት ኢን ዘ ስሪ ፊዚካል ስቴት ኦፍ ማተር። ልክ እንደዚህ በስሪ ፊዚካል ስቴት ኦፍ ወተር መገኘት ይችላል። ወተር በሶስቱም ስቴቶች መገኘት ይችላል ብላችሁ ማሰብ ትችላላችሁ ማለት ነው። ሞስት ሶሊድ ቼንጅስ ኢንቱ ሊኩዊድስ ኤንድ ሞስት ሊኩዊድ ቼንጅስ ኢንቱ ጋዝ አዝ ዜይ አር ሂትድ። ሁል ጊዜ ከሶሊድ ወደ ሊኩዊድ በደንብ ማስተዋል ያለባችሁ እዚህ ጋር ከሶሊድ ወደ ሊኩዊድ ወይም ደግሞ ከሊኩዊድ ወደ ጋዝ ቼንጅ የሚያደርገው በሂት ነው እንዳትረሱ። ሁል ጊዜ ምን ያስፈልገዋል? ሂት ወይም ደግሞ በሌላ አባባል ቴምፕሬቸር ያስፈልገዋል ማለት ነው። የነዚህ የሶሊድ
የሊኩዊድ እና የጋዝ ዲፈረንሳቸው ባለፈው እንደተነጋገርነው ቴምፕሬቸር ዲፈረንስ ነው ብለናል። ስለዚህ አንድን ሰብስታንስ ከሶሊድ ወደ ሊኩዊድ ቀይራለሁ ወይም ደግሞ ከሊኩዊድ ወደ ጋዝ ቀይራለሁ ብላችሁ ካሰባችሁ ምን ማድረግ ነው? ኢዝሊ ሂት ማድረግ ነው ማለት ነው። ሊኩዊድስ ኤንድ ጋዝ አር ናውን አዝ ፍሉድስ። ፍሉድስ የተባሉበት ምክንያት ፍሉድ ናቸው ወይም ፈሳሽ። ፍሉድ ፈሳሽ ማለት አይደለም፣ ግን ፍሉድ ማለት ዘ ሰብስታንስ ካን ፍሎ እንደማለት ነው። ፍሉድ ማለት መፍሰስ የሚችሉ ነገሮች በሙሉ ምን ይባላሉ? ፍሉድ ናቸው። ስለዚህ ሊኩዊድን እና ጋዝን ምንድን ናቸው ማለት እንችላለን? ፍሉድ ናቸው። ቢኮዝ ዘይ ፍሎ ፍሪሊ፣ ሲምፕሊ ፍሎ ማድረግ ስለሚችሉ። ምኖቻቸው ናቸው ፍሎ የሚያደርጉ ሲባል ደግሞ ፓርቲክሎቹ። እዚህ ጋር ማወቅ ያለባችሁ ፓርቲክሎቹ ናቸው ፍሎ የሚያደርጉት፣ እንዳትረሱ። ፓርቲክሎቹ ፍሎ ያደርጋሉ ማለት ነው። ሶሊድስ ኤንድ ሊኩዊድ አር ሪፈርድ ቱ አስ ኮንደንስድ ስቴት ቢኮዝ ዘይ ሃቭ ማች ሃየር ዴንሲቲ ዛን ጋዝ። አሁን በዴንሲቲ ደግሞ ኮምፔር ስናደርጋቸው አሁን በፍሎ ስናወዳድር በደንብ ትኩረት አድርጋችሁ እዩ። ፍሎ ኦፍ ፓርቲክል ስናወዳድር ጋዝ ካን ፍሎ ኢዝሊ ዛን ሊኩዊድ፣ በፍሎ ስናወዳድር ማለት ነው። ጋዝ ከሊኩዊድ የበለጠ ፍሎ ያደርጋል። ሊኩዊድ ደግሞ ከሶሊድ የበለጠ ፍሎ ያደርጋል። ዴንሲቲ ደግሞ ስታወዳድሩ የጋዝ የሶሊድ ዴንሲቲ ግሬተር ነው። ቀጥሎ ደግሞ የሊኩዊድ ደግሞ ከማን ይበልጣል? ከጋዝ ይበልጣል ማለት ነው። ስለዚህ ዴንሲቲያቸውን የሶስቱን ስቴት ኦፍ ማተር ዴንሲቲ ስታወዳድሩ ሶሊድ ኢዝ ግሬተር ዛን ሊኩዊድ ኢዝ ግሬተር ዛን ጋዝ። ለምን? ሶሊድ የሚይዘው ቦታ ያው ዴንሲቲ እንደምታውቁት ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ነው። ቮሊዩም ማለት ደግሞ ስፔስ ነው ብያቸዋለሁ። እቺ ማለት ስፔስ ናት። ስለዚህ አሁን ልክ ተመሳሳይ የሆነ ማስ ያለውን ሰብስታንስ ወስዳችሁ ሶሊድ፣ ሊኩዊድ ኤንድ ጋዝ ወይም ደግሞ ተመሳሳይ የሆነ ማስ ያለው ሰብስታንስ ማለት ለምሳሌ ወተር ሊሆን ይችላል እንበልና 10 ግራም ብትወስዱ ለሁሉ 10 ግራም ለሶሊድ፣ 10 ግራም ለሊኩዊድ እና 10 ግራም ለጋዝ ብንሰራ ዴንሲቲውን ምንድን ነው የሚሆነው? ዴንሲቲ ኢዝ ኢኳልስ ቱ 10 ግራም ኦቨር ሌትስ ሴይ እቺ 10 ግራም ለሶሊድ ስትሆን የምትቀመጠው 5 ላይ ነው። 5 ከፈለጋችሁ ሊትርም በሉ ሴንቲሜትር ኪዩብም በሉ። ስለዚህ 10 ግራም ለ5 ስናካፍል ስንት ይመጣል? 2 ግራም በሴንቲሜትር ኪዩብ ይሆናል ማለት ነው። እዚሁ ደግሞ ራሱ 10 ግራም የሆነው ወተር ሂት ሰተነው ወደ ሊኩዊድ ቢቀየር 10 ግራም እንዳለ ነው። ምክንያቱም ፓርቲክሎቹ እንዳሉ ናቸው። ግን ምን ይሆናል? 5 ሴንቲሜትር ስፔስ ላይ አይደለም የሚቀመጠው። ስፔሱ ፓርቲክሎቹ ፍሪሊ ሙቭ ስለሚያደርጉ ወይም ደግሞ ስለሚበታተኑ ሲምፕሊ ፍሎ ስለሚያደርጉ እንበልና ወዴት ሊሄድ ይችላል? ወደ 10 ሊያድግ ይችላል ነው። ይሄ ኤክስፐሪመንታል አይደለም፣ ነገሩን ላስረዳችሁ ብዬ ነው። 10 ግራም ሲካፈል ለ10 ግራም ስንት ይሆናል? 1 ግራም በሴንቲሜትር ኪዩብ ነው። ከዛ ደግሞ አሁንም ለዚህ ለሊኩዊዱ ደግሞ ሂት ስትሰጡ ምን ይሆናል? 10 ግራሟ ራሷ 10 ግራም ያቺ ሊኩዊድ ወደ ጋዝ ትቀየራለች። ግን ስፔሱ ምን ይሆናል? በዛው ልክ የሚይዙት ስፔስ ከፍተኛ ስለሚሆን 20 ሴንቲሜትር ኪዩብ ይሆናል ብለን እናስብ። ስለዚህ 10 ሲካፈል ለ20 ደግሞ ምን ይሆናል? 0.5 ግራም ፐር ሴንቲሜትር ኪዩብ። አያችሁ፣ አሁን ተመሳሳይ ማስኖሯቸው ግን የሚይዙት ስፔስ ተመሳሳይ ስለማይሆን ዴንሲቲያቸው የተለያየ ይሆናል ማለት ነው። በዚህም ምክንያት የሶሊድ ዴንሲቲ ከሊኩዊድ ዴንሲቲ ይበልጣል፣ የሊኩዊድ ዴንሲቲ ደግሞ ከጋዝ ዴንሲቲ ይበልጣል ማለት ነው። ስለዚህ ዘ ዴንሲቲ ኦፍ ሶሊድ ኢዝ ግሬተር ዛን ዘ ዴንሲቲ ኦፍ ሊኩዊድ ኤንድ ዘ ዴንሲቲ ኦፍ ሊኩዊድ ኢዝ ግሬተር ዛን ዘ ዴንሲቲ ኦፍ ጋዝ። ስለዚህ ይህን ኮንሰፕት እንዳትረሱ። ስለዚህ ከፍተኛ የሆነ ዴንሲቲ ስላላቸው ኮንደንስድ ስቴት ተብለው ይጠራሉ። ማንና ማን? ሶሊድ ኤንድ ሊኩዊድስ አር ሪፈርድ ቱ አስ ኮንደንስድ ስቴት። ለምን ሲባል ቢኮዝ ዘይ ሃቭ ማች ሃየር ዴንሲቲ ዛን ጋዝ። ከጋዝ የበለጠ ከፍተኛ የሆነ ዴንሲቲ ስለሚኖራቸው ምን ይባላሉ? ኮንደንስድ ስቴትስ ተብለው መጠራት ይችላሉ ማለት ነው።
In our everyday life, we experience change in the state of matter. አሁን ሁል ጊዜ ስቴት ኦፍ ማተር ቼንጅ በአካባቢያችን ላይ ሁሌ ይከሰታል። ዛት ኢዝ አይስ ሜልትስ ኤንድ ወተር ፍሪዝስ፣ ወተር ቦይልስ ኤንድ ስቲም ኮንደንስ። ታያችሁ፣ አይስ ሜልት ሲያደርግ ወደ ወተር ይቀየራል። ወተር ፍሪዝ ሲያደርግ ደግሞ ወደ አይስ ይቀየራል። እንዲሁም ደግሞ ወተር ቦይል ሲያደርግ ወደ ስቲም ይቀየራል። ስቲም ደግሞ ኮንደንስ ሲያደርግ ማለት ሲቀዘቅዝ ወደ ወተር ይቀየራል። ላይክ ሬን ማለት ነው። ጀነራሊ ዘ ፊዚካል ስቴት ኦፍ ማተር ካን ቢ ቼንጅድ ኢንቱ ሶሊድስ፣ ሊኩዊድስ፣ ጋዝ ኦር ፕላዝማ ባይ ቫሪንግ ቴምፕሬቸር ኤንድ ፕሬሸር። ስለዚህ ከሶሊድ ወደ ሊኩዊድ፣ ከሊኩዊድ ወደ ጋዝ፣ ከጋዝ ወደ ፕላዝማ፣ ከጋዝ ከፈለግን ወደ ሶሊድ፣ ከሶሊድ ቀጥታ ወደ ጋዝ መቀየር እንችላለን። ምን በማድረግ? ባይ ቫሪንግ ቴምፕሬቸር ኤንድ ፕሬሸር ኦር ቴምፕሬቸር ኦር ፕሬሸር ማለት ነው። ሁለቱን ወይም ከሁለት አንዱን በመቀያየር ምን ማድረግ እንችላለን? ሶሊድን ወደ ሊኩዊድ፣ ሊኩዊድን ወደ ጋዝ ወይም ደግሞ ከአንድ ስቴት ወደ ሌላ ስቴት መቀየር እንችላለን። በሚቀጥለው ደግሞ ሶሊድ ከሚለው ጀምሮ እያንዳንዷን ነገር እናያለን። ቀላል ኮንሰፕት ይመስላል፣ ግን ውስጡ በተወሰነ ቬግ ነገር ስላለው በሚቀጥለው ደግሞ እናያለን። ቻው።